ሁለቱ ኮረዳ ቄስ ማግባት አልሻም የቆሎ ተማሪ ያንን ድሃ መሳይ ያንን ጦም አዳሪ ለነመሳው ድጓ ለነራቱ ቅኔ ከነሱ ላንዳቸው ሚስት አልሆንም እኔ። እያለች ስትዋርቅ ስትስቅ ስታሽካካ የዲያቆኑ ጮኛ ትሰማለች ለካ። መቋሚያው ወርቅ ነው መጠምጠሚያው እሻሽ የተማሪው ከንፈር ማሪቱ ማሪቱ ውዳሴ ማርያምን የደገመበቱ። አዎ ካንቺ አታርፍም አትወድቅም በከንቱ በሰማይ በምድር ደሞዝ የሚበላ እስኪ ሰው ጥሪልኝ ከቆሎ ተማሪ ከየኔታ ሌላ። በሄደበት ስሙ የሚጠራ ተናግሮ የሚወደድ ሲቆጣ የሚፈራ መምህር አይደለም ወይ የህዝባችን አውራ። ይሄን ስትመለስ የዲያቆኑ ጮኛ የዜማው አድናቂ የቅኔው ምርኮኛ ኮረዳዋ ደግሞ አጭር ሱሪ ለብሳ አረባክሽ ዝምበይ አካበድሽ ወሳ ጭፈራ ቤት አይወስድ ምሽት አያዝናና አይዘፍን አይደንስ አይስም በጎዳና ሁሌ መቅደስ መቅደስ ቅዳሴ ቅዳሴ እሱን ተከትዬ ልሆን ነው መነኩሴ። የዲያቆኑ ጮኛ ፈገግ አለችና ምን አልሽኝ ውድዬ አይስም በጎዳና ከቶ ለማን ሆነ ዳንስና ጭፈራ ለማን ትዳር ሆነ የማንን ቤት መራ ደግሞም የምሽቱ የዘፈኑ ነገር አንቺ የምትፈልጊው ትዳር ወይስ አዳር? እኔስ እርካታዬ የአይምሮዬ ደስታ የፍቅሬ ማርከሻ የልቤ ትዝታ የሐይቁ ገዳም ነው የቅኔው ቀማሪ የዕጣኑ ሽታ የድጓው ቅኝቱ የመጽሐፉ አንድምታ። መላ ሰውነቴን መቶ እየወረረኝ እሱ ነው በፍቅሩ ነፍሴን የሰወረኝ። ባላጭሯ ሱሬ ጠይሟ ኮረዳ በዲያቆኑ ጮኛ በመልሷ ተናዳ የምትለው አጣ የምትናገረው ከንፈሯ ተጋጭቶ ሜካፓ እስኪነስረው። እየተበሳጨች ሀያል ቃል አውጥታ እንኳንም አልኖረኝ ቄስ ያገባ ዘመድ መንቀሳቀስ የለ ከወደዱት መሄድ መታሰር ነው እኮ በረቀቀ ገመድ አግብቶ የማይፈታ ፈቶ የማያገባ ለሱ ብቻ ትርገፍ የቤቴ አበባ። የዲያቆኑ ጮኛ ይበቃሻል ውዴ እኔ እድለኛ ነኝ እሱን በመውደዴ። የቀናትን ቀመር ቀምሮ የሚፈታ ሴጣንን በሚስጥር ቀዶ የሚሰፋ የእውቀት ሰረገላ የጥበብ ፍላስፋ በዲያቆኑ ፍቅር እኔ እንዴት ልከፋ። ያልተቀነሰ ፍቅር ያልተቸረቸረ ከልቡ ወጥቶ ነው ለኔ የተቻረ ያልተበረዘ ውድ ሰጥቶኝ እያኖረ መቼ ከፋኝ እኔ ምን የተቸገረ መሐሌት ቆመ እንጂ ፈጥኖ እየበረረ ጭፈራ ቤት ሄዶ ጥሎኝ አላደረ። አፍሽ እንዳመጣ እንደተናገርሽው ውበት አበባሽን ለብዙ ካቀድሽው
አበባ እርሻ ቦታ ሂጂና አስነሺው። ቄስ አግብቶ መኖር በፍቅር በተስፋ መታሰር ነው ካልሽኝ ልብሽ ከተከፋ የሚፈታ ይስጥሽ ወልዶ የሚጠፋ። በፍቅር መታሰር ከሆነሽ ገሃነም ተፋተሽ ኑሪለት እስከ ዘለዓለም።